እስኪመጣ ድረስ እኔና እናንተ በንጉሱ ፊት ለመሆን አንታት ወገኖች አንታት አንድከም አንዛ ዋጋ አንክፈል ለምን ንጉሱ ከማለ ኢየሱስ ከኛ ጋር ኢየሱስ ክርስቶስ ከኛ ጋር እንደሆነ ካላወቅን ግን የትም ቦታ ዘው እንላለን ዘው ያደረገው ምን ይዞ እንደመጣ ታውቃላችሁ እዛ ላይ ተጠቃቀና መጽሐፍ ቅዱስ እግዚአብሔር ከኛ ጋር እንደሆነ እንድናውቅ ይፈልጋል ለዚህ ነው አምሮ ይሰጣል ጌታ ስም የተባረከ ነው ኢሳይያስ ላይ ሲናገር አያሌታው በል ጋባ አይደል አወቀ ህዝቤ ግን እኔ ምን አላደረገ አላወቀ ብሎ አስመስ ሲናገር ማለት ነው ስለዚህ እግዚአብሔር ባለማወቃችን የሚመጣብንን ጉዳት ተመልከቱ መጽሐፍ ቅዱስ ሲናገር በኢያሱስ 3:6 ላይ መስለኛል ወይም 6:3 ላይ እናውቅም ዘንድ እግዚአብሔርን እንከተል እንደ ወገግታ ተዘጋጅተን እናገኘዋለን ምድርንም እንደሚያጠጣ እንደ መጨረሻ ዝናብ ማ እግዚአብሔር ብቻ ነው እንወቅ ሃሌሉያ አሜን እንወቅ ማንን እንወቅ እግዚአብሔር ከኛ ጋር መጽሐፍ ቅዱስ ተመልከቱ ብዙ መልካም ሰርተው የተነቀፉ አሉ ብዙ መልካም ሳይሆን ክፉ ሰርተው የተነቀፉ አሉ በሁለቱም ላይ ግን እግዚአብሔር ዘንበል ሲል ነቀፌታ ምን ያደርጋል ያስወግዳል ጌታ ስሙ ይባረክ በመጽሐፍ ቅዱስ በጣም ደስ የሚለኝ ማርያም የምትባል አንድ ሴት ኢየሱስ በእንግድነት ሲሞት ቤት ባለበት ሰዓት በጣም ባለውለታ ስለነበረ ይህን ውለታ መቼ ሆነ የምንከፍለው የሚል ጥማትና ናፍቆት በውስጧ ስለነበረ ቀን ትጠብቅ ነበረ ምን አይነት ቀን ንጉሷን የምታከብርበት ቀን እንዴት ያላትን ሁሉ ውድና ቆንጆ መዓዛ ያለው የአልባስጥሮ ሽቶ ገዝቼ መቼ ካሽ አድርጌ አካባቢው ሁሉ መልካም የናርዶስ ሽታ ለውጭ የጌታዬ ነገር በክብሬ በጸጉሬ በአቧራ ላይ ሄደውን እግሩን እያሽ ንጉሴ ማመልክበት ቀን መቼ መጣ ይሆን እያለች የምትናፍቅ ሴት መቼ ኢየሱስ ለማክበር እናፍቃ ጌታን መቼ ሆን ማገለግለው ብለን እንድትማማለን ዋጋችንን የሚቀበል ኢየሱስ ሃሌሉያ አሜን የምናደርገው ነገር ታምኖ የሚከፍል የሰራነው ከሚከፍለን ጋር ሲወዳደር ምንም አይደለም በብዙ ቁጥር በሌለው ብዙ ጊዜ በታባዙት የላሉ ጌታ የሚከፍለን ይበልጣል ጌታ ስሙ ይባረክ እንዲህ ስትጠብቅ ጎረቤቷ ስወደ የሚባለው ሰው ምሳ ጋበዘ ጌታ ይመስገን ምሳ ጋበዘና የሚበላውን ወረወረላት የሚመስል እርሱን የሚጠብቀው አንድ ነገር ነው ክብር አምልኮ ይጠብቃል ማ ኢየሱስ ከሰዎች ስሙ ወደ ያላደረገ እንደራው ሰው ይመስል እንጀራ ጥሎላቸው ዝም ብሎ እሺ ያለ ይመስለኛል እዛ እንዳለ የሰማች ማርያም የልቧን ጥማት ስለምታውቅ ያሰበችው ሳታውቅ ያላት ነገር ሁሉ ሸጣ ገዛችና ቀስ ብላ የገባች ይመስለኛል ለምን ወደ ኢየሱስ ክርስቶስ የማያስገቡ በጣም ብዙ ሰዎች ስለነበሩ የማያስገቡ ሰዎች ስለነበሩ ቀስ ብላ ስትንፋቅ ይመስለኛል ልክ ኢየሱስ ጋር ስትደርስ የያዘችውን ብልቃት ኩራ ስታደርገው ተሰማ